ሰበር የድል ዜና ጀግናው የትግራይ ሰራዊት አስቀድሞ ባወጣው እቅድ መሰረት በጣም ብዙ የፋሽስት አብይ አህመድ ክፍለ ጦሮች በሚያስደንቅ ጽናትና ጀግንነት በመደምሰስ ደሴ ከተማን መቆጣጠር ጀምሯል። አሁንም ቢሆን ውጊያው ከከተማው ውጭ ለመጨረሻ ጊዜ ለመጨረስ ሰራዊታችን ፈጣን ጉዞ በማድረግ ላይ ይገኛል። ይሁን እንጂ የተሸነፈው ጠላት መሃል ከተማ መድፍ ጠምዶ በመተኮስ ላይ የሚገኝ ሆኖ ሰራዊታችን ሰላማዊ ህዝብ ላለመጉዳት ሲል እርምጃ ከመውሰድ ተቆጥቦ በሌላ አቅጣጫ ወደፊት በመገስገስ ላይ ይገኛል። የደሴ ከተማ ነዋሪ ህዝብ የጠላት ምሽግ ላለመሆን ደህንነቱንና ንብረቱን እንዲጠብቅ መያዣ ሊያደርጉ የፈለጉትን ፋሽስቶች እምቢ እንድትላቸው የትግራይ ሰራዊት ወታደራዊ ኮማንድ በድጋሚ ያሳስባል። ትግራይ ታሸንፋለች። የትግራይ ሰራዊት ወታደራዊ ኮማንድ ሰበር ዜና አውት ጅግና ሰራዊት ትግራይ ቀዲሙ ብዝሓንጸጾ ትልም መሰረት ንብርክት ዝበሉ ክፍላት ሰራዊት ጉጅለ ፋሽስት አብይ አህመድ ብዘደንቕ ጽንዓትን ጅግንነትን ብምድምሳስ ንኸተማ ደሴ ክቆጻጸር ጀሚሩሎም ሕዝውን እንተኾነም እቲ ውግእ ንናይ መወዳእታ ግዜ ካብ ከተማ ወፃእን ምዝዛም ሰራዊትና ዝከኣለ ኩሉ ኣብ ምግባር ይርከብ። ይኹን እምበር ዝተስዓረ ጸላኢ ኣብ ማእኸል ከተማ መድፍዕ ጸሚዱ ኣብ ምትኳስ ዝርከብ ኮይኑ ሰራዊትና ንሰላማዊ ህዝቢ ንዘይምጉዳእ ብምባል ተደጋጋሚ ስጉምቲ ካብ ምውሳድ ተቆጢቡ ብኻልእ ኣንፈት ንቕድሚት ኣብ ምግስጋስ ይርከብ። ነባሪ ህዝቢ ከተማ ደሴም ድፋዕ ጸላኢ ንዘይምዃን ንብረትካን ድሕንነትካን ክትሕሉን ድፋዕ ክገብሩኻ ዝሓስቡ ዘለዉ ፋሽስታውያን እምብኽ ትብሎምን ወታደራዊ ኮማንድ ሰራዊት ትግራይ ደጊሙ የተሓሳስብ ትግራይ ትስዕር ወታደራዊ ኮማንድ ሰራዊት ትግራይ